ሰላም ሰላም ውድና የተከበራችሁ የቲና ፋሚሊያንስ ዛሬ ላቀርብላችሁ በመጀመሪያ ቀን ኤጀንት በሆንኩበት ማግስት ነው ይህችን ቪዲዮ እየሰራሁት። ቀድማችሁ ማወቅ ያለባችሁ አጠቃላይ ስለ ፖፕ ላይፍ ምንድነው፣ እንዴት ነው መጠቀም የምንችለው፣ አጠቃላይ ፖፕ ላይፍን መጠቀም ያለብን መጀመሪያ ደረጃ ምንድነው የሚለውን ነገር መውሰድ አለብን። ያን ስል አንድ ሰው ሆስት በሆነ ሰዓት ማወቅ ያለባቸው ነገሮች ወሳኝ የሆኑ ነገሮችን አሁን ለእናንተ መግለጽ እፈልጋለሁ። ሁሉም በየደረጃው መሄድ ያለብን ርቀቶች ቢኖሩ ሆስት በሆነ ሰዓት ማወቅ ያለብን አንድ ነገር ተጠቃሚዎችን ኢንቫይት ማድረግ ነው። ኢንቫይት ስናደርግ በፊት ኢንቪቴሽን ኮፒ ሊንኩን ኮፒ አድርገን በቴሌግራም በዋትስአፕ ልከን ማድረግም ነበር መጀመሪያ የነበረው። አሁን ግን አውርደን ራሱ ፎርሙን ስንሞላ ኢንቫይተሮች መሙላት ያለብን ነገር ቀድመን መሙላት ያለብን ነገሮች ቢኖሩ አንድ በመጀመሪያ ደረጃ አካውንቱን ስንከፍት ይጠይቀናል። በጉግል ልክፈት፣ በፌስቡክ ልክፈት፣ ከዚህ በፊት የከፈትከው ካለ በአይዲ ልክፈት ይጠይቃል። ሁሉንም ነገሮች ምናልባት ከዚች ከሀሳቤ በኋላ በቪዲዮ ሰርቼ እዚች ጋር አስቀምጣለሁ እና አሁን ለማለት የፈለግኩት ጥንቃቄ ማድረግ ያለባችሁ ካፍታችሁ እናንተ ላትጠቀሙ ትችላላችሁ። ፕላትፎርሙ የሚጠቀሙ ነገር አለ። እናንተ እየጠቀማችሁ ፕላትፎርሙ መጠቀም ያለበትን እንዲጠቀም አግባቡን ተከትለን መክፈት አለብን። ምክንያቱም አንድ ስራዬ ነው ብለን ከገባን ውጤት ማግኘት አለብን፣ ውጤት ማምጣት አለብን አይደል እንዴ? ስለዚህ አንድ ሰው ኢንቫይት አድርገን ብንችል በአካል ተገኝተን መሙላት ያለብን ነገሮች ቅድሚያ የምጠይቀው ነገር ምንድነው? ሀገር ነው የምጠይቀው። ሀገር ትሞላላችሁ። ያላችሁበትን ነገር ኢትዮጵያ ከሆነ ኢትዮጵያ፣ ሳውዲ አረቢያ ከሆነ ሳውዲ አረቢያ ያላችሁበትን ትሞላላችሁ። ቀጥሎ እድሜ ይጠይቃል። እድሜ የምጠይቀው ምናልባት እድሜ 20 ከሆነ 20፣ 30 ከሆነ 30 አይደለም ብለን የምናስቀምጠው ዓመተ ምሕረቱን ቀኑን ያስቀምጣል። ዓመተ ምሕረቱን ቀኑን እናስቀምጣለን ማለት ነው። በእድሜያችን ከ18 በታች የሆነን እንዳይሆን ጥንቃቄ ማድረግ አለብን። ገፍትንም እንዳንሄድ ጥንቃቄ ማድረግ ያለብን ነገሮች አሉ። ቀጥሎ ጾታ ይጠይቃል። ጾታ ስጠይቅ ጾታችን ወንድ ከሆነ ወንድ፣ ሴት ከሆነ ሴት ማለት አለብን እንዳንበላ። ምክንያቱም ፕላትፎርሙ ነገ አውተንቲኬሽን ይጠይቃል። ስልክ አስገባ ብሎ ይጠይቃል። ፊታችን አሻራ ስናስገባ ሴት የሆነን ሰዎች ወንድ ብለን ከሆነ ፊታችን ሴት ከሆነ አይቀበልም። ሲንቀጥል ደግሞ ማግኘት ያለብን ኮሚሽኖች አሉ። ሴት በመሆናችን ወንድ ብለን ሞልተን ከሆነ እንዳናጣ ብዙ ነገሮች አሉ። ዌልካም ጊፍት የሚሰጣቸው ወንዶች ሳይሆን ሴቶች ነው በብዛት የሚሰጠውና እዛ አካባቢ ላይ ጥንቃቄ ማድረግ ያለብን ሴቶች ወንድ ብለን ሳንሞላ አግባቡ እንድንሞላ ጥንቃቄ እንድታደርጉ እፈልጋለሁ። ኢንቫይት ያደረግን ሰዎች ያን ሰው የጋበዝነውን ሰው ሴቲንጉን ስንሞላ የራሳችንን ኢንቫይት ያደረግን እኛን አይዲ እዛ ጋር መሙላት አለብን። ፊሜል ኦር ሜል ባለ ቦታ ላይ ፊሜል ከሆነ ፊሜል፣ ሜል ከሆነ ሜል ከአንድ በኋላ ኢንቪቴሽን አይዲ ይጠይቃል። ከታች ኢንቪቴሽን አይዲ የምትለው ቦታ ላይ ኢንቫይተር አይዲውን መሙላት አለብን የሚለው ነገር በደንብ ሊያሳስበን ይገባል። ምክንያቱም ኢንቫይት ያደረግናት ሴት ከሆነ ይቺ ሴቲንጉ መሙላ ሴት ከሆነች ያ ሰውየው ኢንቫይተሩ ማግኘት አለበት፣ በአግባቡ ያገኛል። ስለዚህ ያን ኮሚሽን ማጣት እንደሌለብን ጥንቃቄ አድርገን መክፈት እንዳለብን ሊያሳስብ ፈልጌ ነው። ስለ ኢንቪቴሽን ይህን ካልኩኝ ለሚቀጥለው ለሌሎቹ በየፓርቱ እመጣለሁ። መልካም ጊዜ እና እዚህ ጋር ፕሌይ ስቶር ላይ እንደዚህ ካወረድን በኋላ ቀጥታ ኦፕን እንላለን። ኦፕን ካልን በኋላ ማድረግ ያለብን ጥንቃቄ ማድረግ ያለብን ነገሮችን ከአሁን በኋላ ስቴፕ በስቴፕ ነግራችኋለሁ። እዚህ ጋር በጉግል የከፈታችሁት ከሆነ ጉግል ማድረግ ነው። ካልሆነ ደግሞ ሎጊን ዊዝ ፌስቡክ ይላል። በፌስቡክ የምታደርጉ ከሆነ በፌስቡክ ከዚህ በፊት ቀድመን ያደረግን ከሆነ ጥንቃቄ ማድረግ ያለብን እዛው መጀመሪያ በሞላ ነው። በጉግል ከሆነ በጉግል አሁን እዚህ ጋር የከበብኩት ፌስቡክ ነው። ቀጥሎ ጉግል ነው። ጉግል ከሆነ እንደዚህ በጉግል አድርገን እንገባለን ማለት ነው። እዚህ ጋር ከታች ሌሎችም እንትኖች አሉ። እነዚህን ስንነካ አይዲን ይጠይቃል፣ ኢሜይል ይጠይቃል። ምክንያቱም በጉግል አልከፈትንም የምን ከሆነ መጀመሪያ ከፍተን የነበረ ነገር ካለ እዚህ ጋር አይዲ ሞልተን በአይዲ ቼክ እናደርጋለን።
ካልሆነ ደግሞ በኢሜል ከፍተን የነበረ ካለ ኢሜሉን አስገብተን እዚህ ጋር የሰውም ስለሌለበት አይዲ ነው እሱ ላይም የበፊቱን አይዲ አስገብተን እንሞክራለን ማለት ነው። መጀመሪያ የከፈትን ከሆነ ተከፍቶ ከሆነ ጥንቃቄ ማድረግ ያለብን እዚህ ጋር እያንዳንዱ ሀገር አስመርጦ ምን አድርጎ ነው የሚመለውና እዚህ አካባቢ ጥንቃቄ ያደርገን። አንዳንዴ ጥንቃቄ በጎደለው ከምንከፍት ባንከፍት ይሻላል። ስለዚህ ይህንን በደንብ ጥንቃቄ ወስዳችሁ ጊዜ ሰጥታችሁ እንድትከፍቱ እመክራችኋለሁ። አሁን እዚህ ጋር ወደ ሎጊን ብለን በጎግል ስናስገባ አግሪመንት ጠይቀናል። አግሪመንቱን ተቀብለን ካለፍን በኋላ እንደዚህ ያለ ፊውቸር ይመጣል። ምናልባት ይሄንን ቀጥታ እንቀበለውና ወደ ውስጥ ያስገበናል ማለት ነው። ሲያስገበን የሚጠይቁን ነገሮች አሉ። የሚጠይቀን ነገር እዚህ ጋር ከላይ አገር ነው የሚያስመርጠን። ከዛ ቀጥሎ ያለው ቀን ነው። ከዛ ቀጥሎ ያለው ቀኑን ከሞላን በኋላ ፊሜል ኦር ሜል የሚለው ነገር ይጠይቀናል። ቀጥሎ ደግሞ ኢንቪቴሽን አይዲ እንድንሞላ በደንብ እዚች አካባቢ ነው ጥንቃቄ ማድረግ ያለብን ነገር። በደንብ ጥንቃቄ የምናደርገው ፕሮፋይሉን ከላይ ፎቶዎችን እንሞላለን። እዚች ሰሚት የምትለውን ወደ ላይ ሸርተት ስናደርጋት ወደ ላይ ከፍ ስናደርግ አይዲ አለ። አይዲን ስንሞላ አይዲያችን ስንሞላ ከፍተኛ ጥንቃቄ ማድረግ ያለብን የሌላን ሰው አይዲ ብንሞላ ማናውቀው ሰው አይዲን ሞልተን ለዛ ሰው ተጠቃሚ እንዲሆን አደረግን ማለት ነው። ይሄን የምንከፍተው ሰውዬ የሚጠቅመው ለኛ ነው። ይሄ አሁን እየቀየርን ያለ ነው ጉግል ላይ ወይም ኢሜል ላይ ጉግል ላይ ያለውን ስም ቀይረን በራሳችን ስም እንቀይራለን ማለት ነው። ኢሜል በኢሜል የተከፈተውን ወደ ስም ቀይረን እናስገባለን። ይሄንን ደግሞ የትውልድ ቀን ወርና ዓመተ ምሕረቱን ስንሞላ እድሜያችን ያስቀምጣል። በራሱ ጊዜ ነው ሲስተሙን የሚያስቀምጠው። ይሄ ጉግል ላይ የነበረውን ስም ነው ወደዚህ የምናደርገው ማለት ነው። በመቀጠል ይሄን የከበብኳት ቦታ ስንነካ አገር ያመጣል። እንደዚህ አገር ሲያመጣ አገራችን አገር ባለንበት አገር ነው የምንሞላው። ኢትዮጵያ ከሆነ ኢትዮጵያ፣ ሳውዲ አረቢያ ከሆነ ሳውዲ አረቢያ፣ ዱባይ ከሆነ ዱባይ እንሞላለን ማለት ነው። እዚህ ጋር ኢሜል ሜል ኦር ፊሜል እያለ ነው። ፊሜል ከሆንን ሴት ከሆንን ፊሜል ላይ መሙላት፣ ሜል ከሆንን ወንድ ከሆንን ሜል ላይ መሙላት፣ ሴት ከሆንን ደግሞ ፊሜል ላይ በመሙላት ጥንቃቄ አድርገን ይችን ስቴፕ ካለፍን በኋላ ልክ ይችኛውን እንዳለፍን ነው ዋናው ኢንቫይተር ማግኘት ያለበትን እንዳጣ ጥንቃቄ መድረግ ያለበት ቦታ ያለውና ሁላችንም ሆስት የሆነን ሰዎች ቀድመን ማወቅ ያለብን ነገር ቢኖር ይሄ ነው። ከምንም በፊት ቀድመን ይሄንን ካወቅን ሌላው ነገር ቀላል ነው። ሌላው ነገር በጣም ቀላል ነው። እዚህ ጋር ሰሚት ከማለታችን በፊት ነው አይዲ ኢንቫይተር አይዲ የምንሞላው ማለት ነው። ስለዚህ ይህንን መጀመሪያ ከላይ ያለውን ፎቶ ቦታ ላይ ፎቶ እንሞላለን። ወንድ ከሆነን የራሳችን ፎቶ፣ ሴት ከሆነንም የራሳችንን ፎቶ፣ ምክንያቱም ማች ያደርጋል ከመጀመሪያው ፎቶ ጋር ልዩነት አለ የለም የሚለውን አሻራ የፊት አሻራ ሲወስድ ጥንቃቄ ማድረግ አለብን። ይሄን ኢንቫይተር አይዲ ምናምን ከሞላን በኋላ በቃ ሰሚት ማድረግ ነው። ሰሚት ካደረግን ኦልሬዲ ያስገባናል ማለት ነው። እዚህ ጋር ቀጥታ በቀይ እዚህ ጋር ነጥብ ያስቀምጠው ሜሴጅ ነው። ኮንግራቹሌሽን ብሎ ጊፍት ይሰጠናል ማለት ነው። 100 ኮይን ጊፍት ይሰጠናል። እሱን ገብተን ጎ ቱ ሪሲቭ የምትለውን ክሌም አድርገን ወደ ራሳችን ኮይን ላይ እንዲተቀመጥልን ማድረግ እንችላለን የሚለው ነገር ነው። ዛሬ ይህ የመጀመሪያችን ቪዲዮ ስለሆነ ሰውም ማንኛውም ሰው መጠቀም ያለበት ኢንቫይት በማድረግ መጠቀም ያለበትን እዚህ ጋር ማጣት እንደሌለበት ነው ለመግለጽ ያስቀምጥነውና የተከበራችሁ ቲና ፋሚሊያንስ የዛሬን
ይህን ይመስላል። ከዚህ ሰዓት ከዚች ቪዲዮ ከሚቆምበት ቦታ ቀጥሎ ያለውን ደግሞ በሚቀጥለው ፓርት እንመጣለን። መልካም ጊዜ